እንኳን ደስ አሉት። በዛሬው ዕለት ይህንን ትልቅ ሀገር ይህንን ትልቅ ህዝብ ለመምራት ከፍተኛ ኃላፊነት ዛሬ ተቀብሏልና እርሱም እንደው ከዛሬው ዕለት ጀምሮ የኢትዮጵያን ህዝብ ለመምራት ከወሰዱት ትልቅ ኃላፊነት ጋር ተያይዞ የሚሰማው ስሜት ምንድነው? አመሰግናለሁ። ክቡር አቶ መለስ ዜናዊ መጀመሪያ ለነጻነት ለዲሞክራሲ የተደረገው ትግል ከፍተኛ ተጋድሎ ያደረጉ ዘመናቸውን በሙሉ ለዚህ ህዝብ ያላቸውን የሰጡና ያለፉ ናቸው። እሳቸው በጣሉት መሰረት ላይ ክቡር የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ላለፉት 6 ዓመታት እጅግ በጣም ፈታኝ ከባድ የነበረን ጊዜ ልማታችንን ማስቀጠል ችለዋል፣ ሰላማችንን ማስቀጠል ችለዋል፣ አንድነታችንን ማስቀጠል ችለዋል። ከሁሉም በተለየ መልኩ ግን የስልጣን ሽግግሩ ፍጹም ውብ ዲሞክራሲያዊና ሰላማዊ እንዲሆን አዲስ ምዕራፍ ለኢትዮጵያውያን ከፍተዋል። እኔ ከነበሩ መሪዎች ሁሉ ክቡር ጠቅላይ ሚኒስትር ኃይለማርያም በጣም እድለኛ ናቸው ብዬ አስባለሁ። አጀማመራቸው ብቻ ሳይሆን አጨራረሳቸውን በጣም ውብ ስለነበረ ለኔም ጸሎቴ የእሳቸው አይነት አጨራረስ እንዲኖር ነው። በቆይታዬ የእሳቸውን ፈለግ ተከትዬ ቀን ከሌት ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ፣ ለኢትዮጵያ አንድነት ሰራለሁ። እኔ የሁሉም ኢትዮጵያውያን መሪ ነኝ። ሁሉም ኢትዮጵያውያን አቅፌ ሁሉም ኢትዮጵያውያን ሰምቼ ለሁሉም መልካም የማስበውን ነገር በዘመኔ ለማድረግ ጥረት አደርጋለሁ። ከዚህ በኋላ ኢትዮጵያ ውስጥ የስልጣን ሽግግሩም ይሄንን መልክ ይዞ ይከተላል ብዬ አምናለሁ። ከክቡር ቀድሞ የክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በካቢኔ አባልነት እና በድርጅት በርካታ ስራዎች ሰርተናል። የቅርብ ወዳጄ ወንድሜም ናቸው፣ መሪም ነበሩ። ወደፊት በርካታ ስራዎች አብረን እንሰራለን። ከእሳቸው ብቻ ሳይሆን በተቃርኖ ሀሳብ የሚንቀሳቀሱ ኃይሎችም ጭምር ተደምረን ብቻ ነው ኢትዮጵያን የሚያክል ትልቅ ሀገር ወደፊት መውሰድ የምንችለውና ያንን ተከትዬ እንደምሰራ ተስፋ አደርጋለሁ። ትልቅ መሰረት ተጥሏል፣ ትልቅ ቤዝ ተጥሏል። እኔ እሱ ላይ ተጨማሪውን ብሎክ ማስቀመጥ ስለሆነ ከሁሉም ኢትዮጵያውያን ብሔሮች ብሔረሰቦችና ህዝቦች ጋር ሆኜ የኢትዮጵያ መጻኢ ዕድል መልካም አደርጋለሁ የሚል ሙሉ እምነት አለኝ።